በወደደን በፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ። ቸሩ አምላካችን የተመሰገነ ይሁን። እንግዲህ መምህራኖች ባሉበት ነው የተጋበዝኩትና በዚህ ያላችሁ የተሰበሰባችሁ ለትንሽ ደቂቃ ማስተላለፋትን መልእክት ትከታተሉኛላችሁ። እግዚአብሔር ይመስገን። ኖላዊሆሙ ለእስራኤል አጽም ዘይርእዮሙ ከማባጋ ዮሴፍ ዘይነብር ላይ ለኪሩቤል አስተርአየ መዝሙር 79 ቁጥር 1 ምንድነው? እስራኤልን እንደ መንጋ የምትመራ የእስራኤል ጠባቂ ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ የሚል ቃል ነውና በቅዳሴው ላይ የተዜመው ምስባክ። እንግዲህ እንደምታውቁት በእምነት የሚመራ እንደ መንጋ የሚመራውን ሕዝብ ደግሞም ዛሬ የእስራኤል ጠባቂ ሆይ ጸሎታችን አድምጥ፣ ምህላችንን ስማ፣ ጸሎታችንን ስማ፣ ሮሮአችንን ስማ፣ አድምጥ። ደግሞ በኪሩቤል ላይ በክብር የምትቀመጥ በኪሩቤል ክንፍ ላይ የምትበር ተገለጥ፣ ዛሬ ተገልጠ የምሕረት እጆች ይዘርጉ፣ የምሕረት እጆች ይታዩ እያለ የሚናገር ነው። እውነተኛ ቸር ጠባቂ ኖላዊ ነሄር የተባለውን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው እየተናገረ ያለው። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንግዲህ እንደ ታላቅ በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት መታሰቢያ በዓል እንደመሆኑ መጠን ዛሬ ከእውነተኛው እረኛ ጋር እውነተኛው ቸር ጠባቂ የድንግል ማርያም ልጅ ኢየሱስ ክርስቶስ ቸር ጠባቂ ምሕረቱ የበዛ መዓቱ የራቀ አምላክ ስለሆነ በዚህ ተገኝታችሁ ይህንን ምህላ ስታደርጉ ይሄ ጸሎት ያልተሰማ እንዳይመስላችሁ ተሰምቷል። እየተሰማም ስላለ ነው እስካሁን ድረስ ያልጠፋ ነው። ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው ይላል ሰቆቃወ ኤርምያስ ምዕራፍ 3። ምሕረቱ የበዛልን አምላክ እግዚአብሔር አምላካችን የተመሰገነ ይሁን። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ይህን በዓል በተመለከተ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል እንደመሆኑ መጠን ከዚህ በዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ያለውን ኃይለ ቃል ሁላችን በደንብ አድርገን አድምጠን በእውነተኛው እረኛ መግባት እንዲሆንልን ከነጣቂ ተኩላ ከሆነው ዲያብሎስ እንድንርቅ ይህን ቃል በጽሞና እንድታዳምጡኝ። እውነተኛው ቸር ጠባቂ፣ እውነተኛው እረኛ፣ እውነተኛው በሩ እኔ ነኝ ያለ አምላካችን መድኃኒታችን ኢየሱስ ክርስቶስን በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ እንደዚህ ይላል፣ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴ ነው። በሌላ በር የሚገባ ምንድን ነው? ወንበዴ ሌባ ነው። አዎ፣ በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል፣ በጎቹም ድምፁን ይሰማሉ። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህንን ምሳሌ
ነገራቸው። ክብር ለእግዚአብሔር ለአምላካችን ይሁን። አዎ እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። ክብር ለእግዚአብሔር ለአምላካችን ይሁን። አዎ እረኛችን ሆነ። ከምን ሊያድነን? ከሌባው ከወንበዴው። ሌባው ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። እስኪ ይበዛልናል በሉ። አሜን። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ እንደሰማችሁት በሌላ በር የሚገባ ቢኖር እርሱ ሌባ ወንበዴ ነው። በጎቼ ድምፄን ያውቃሉ፣ የሌላውን ድምፅ ግን አያውቁም፣ ከሌላው ይሸሻሉ። ለምንድን ነው? ከሌላው መሸሽ ማለት ምን ማለት ነው? ከእውነተኛው እረኛ መጠለል ማለት ነው። ከእውነተኛው እረኛ ካልተጠለል፣ እውነተኛውን እረኛ ካልተከተል፣ በእውነተኛው እረኛ ጥላ ስር ካልኖር እጅግ አስቸጋሪና የሚያስጨንቅ ነገር ይሆንብናል። እንዲሁ መዝሙር 21 ላይ ሲናገር እግዚአብሔር ይሬኤኒ ወአልቦ ዘያጥዓኒ ውስተ ብሔር ስዑር ያድረኒ ወሀበ ማይ ዕረፍት አጸነኒ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። ክብር ለእግዚአብሔር ለአምላካችን ይሁን። እስኪ ከአንድ ላይ እግዚአብሔር እረኛዬ ነው በሉ። እግዚአብሔር ይመስገን። እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ። በትርህና ምርኩዝህ እነርሱ ያጽናኑኛል አለ። በፊቴ ገበታን አዘጋጀህልኝ። በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬ የተረፈ ነው። ቸርነትህ ምሕረትህ በሕይወት የዘመን ሁሉ ይከተሉኛል። የሚገርም ነው። እየኖርን ያለነው ከፊትም ከኋላም በእግዚአብሔር ቸርነት ነው። ከፊት ከኋላ ብቻ ሳይሆን የእግዚአብሔር እረኝነት። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የበጎች በር ነኝ፣ በሩ እኔ ነኝ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸርነትህ ምሕረትህ በሕይወት የዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ ይላል። እስኪ በእግዚአብሔር ቤት ለዘላለም እንኖራለን በሉ። አዎ፣ የት እንሄዳለን? ከእግዚአብሔር ቤት ውጭ የትም ልንሄድ አንችልም። የሚያዋጣን በእግዚአብሔር ቤት መኖር ነው ወገኖች። ከእግዚአብሔር ቤት ውጭ የት ሊኬድ ይችላል? ያለ እግዚአብሔር ምሕረት ማን ሊያድርና ሊውል ይችላል? እስከዚች ደቂቃና እስከዚች ሰዓት እንኳን የእግዚአብሔር ምሕረት ይዞን ነው። የእግዚአብሔር ቸርነት ከኋላ ከፊት ይዞን ነው። በእግዚአብሔር ቸርነት ነው እየኖርን ያለነው ወገኖቼ። ስለዚህ የምትጸልዩት የምታደርሱት ምህላ አልከሰራችሁም። በእግዚአብሔር ፊት ጸሎታችሁ ምህላችሁ ስለተሰማ የእግዚአብሔር ምሕረት ስለበዛልን ነው። የእግዚአብሔር ቸርነት ስለበዛልን ነው። በዚህ ቁመን ቃሉን እንድንመገብ ቃሉን እንድንሰማ ይህን ቃል ሰምተን ደግሞ በሕይወት እንድንኖር የረዳን ጌታ እግዚአብሔር ይመስገን።
እግዚአብሔር ይመስገን። በዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ የሚወደኝ ቢኖር ቃሌን ይሰማል፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ መኖሪያ እናደርጋለን ይላል። አያችሁት? የእግዚአብሔርን ቃል የሚጠብቅ የእግዚአብሔርን ቃል የሚሰማ አብ ወልድ መንፈስ ቅዱስ በእኛ ውስጥ ያድራሉ። ስለዚህ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም መኖሪያ እናደርጋለን ነው የሚለው። እግዚአብሔር ቃሉን ሰምተን መኖር ይቻላል። እግዚአብሔር ቃሉን ሰምተን በሕይወት እንድንኖር ይርዳን። በእውነት እግዚአብሔር ያግዘን። ለምንድን ነው? የእግዚአብሔር ቃል ሕያው ስለሆነ ነው። እንዲሁ በዕብራውያን 4 ቁጥር 16 ላይ ሲናገር የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስን መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋዋል ይላል። እግዚአብሔር ይመስገን፣ ይለየዋል። የእግዚአብሔር ቃል ሰይፍ ነው። የእግዚአብሔር ቃል እሳት ነው። የእግዚአብሔር ቃል ዝግባውን ይሰብራል። የእግዚአብሔር ቃል ተራራዎችን ያዘልላል። የእግዚአብሔር ቃል ንጹሕ ሳይሆን ጸጥ ያደርገዋል። የእግዚአብሔር ቃል ሕያውና ለዘላለም የሚኖር ሕያው ቃል ነው። ስለዚህ ነፍስን መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወገዋል፣ የልብንን ስሜትና ሐሳብ ይመረምራል ይላል። እኛ በእርሱ ፊት የተገለጥንና የተራቆትን ነን ይላል። እግዚአብሔር ይመስገን። እኛ ከእግዚአብሔር የተሰወርን አይደለንም። እኛ ከእግዚአብሔር የተደበቅን አይደለንም። እኛ በእግዚአብሔር ፊት የታየን የተገለጥን ነን። ምናልባት አሁን እዚህ ጋር የምታዩት ሰዎች ለብሼ ስላያችሁኝ ነው፣ ለብሰን ስላለን ነው። በእግዚአብሔር ዘንድ ግን ራቁታችን ነን። በእግዚአብሔር ዘንድ ግን ኃጢአትም ይሁን ጽድቅ በእርሱ ዘንድ የተደበቀ ነገር የለም፣ የተሸሸገ ነገር የለም። በእግዚአብሔር ዘንድ ግልጥ ነው። አያችሁት? ምክንያቱም የእውነተኛው ቸር ጠባቂ መምህር ምን አይነት ቸርና አምላክ እንደሆነ ልነግራችሁ ስለፈለኩ ነው። እውነተኛው ቸር ጠባቂ እውነተኛው መምህር ምን አይነት ቸርነት እንዳበዛለን ምን አይነት በቸርነቱ እያኖረን እንዳለ ላወራችሁ ስለፈለኩ ነው፣ ልነግራችሁ ስለፈለኩ ነው። በእርሱ ፊት አለ የተገለጥንና የተራቆትን ነን እንጂ በእርሱ ፊት የተሰወርን ክብር ለእግዚአብሔር ለአምላካችን ይሁን። መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይግባው። እረኛ የምንገባበት የምንወጣበት ታማኝ እረኛ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። የተዘጋውን በር የከፈተልን በእርሱ በር እንድንገባና እንድንወጣ ይረዳን። ከተኩላውና ከነጣቂ ያስመለጠን የረዳን እግዚአብሔር የተመሰገነ ይሁን። ይሄ አምላካችን ቸር አምላክ ነው። እውነተኛ እረኛ ነው። እውነተኛ ቸር ነው። ለሚጠብቁት ላመኑት ለተደገፉት መልካም እረኛ ነፍሱን ስለ በጎቹ አሳልፎ የሰጠ መልካም እረኛ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ጌታ ልንመላለስበት፣ በዚህ በር ልንገባበት ልንወጣበት ያስፈልጋል። በእውነት በዚህ በር የሚገባ የሚወጣ ሁሉ ይበዛለታል፣ ይትረፈረፋል። የተትረፈረፈ ሕይወት መኖር እንችላለን። በዚህ ጌታችን መድኃኒታችን በኢየሱስ ክርስቶስ አምነን በዚህ ጌታ ተደግፈን እውነተኛውን እረኛ አውቀን በእውነተኛው በር ልንገባ ልንወጣ ያስፈልጋል። በዚህ እውነተኛ በር የማይገባ ግን ምንድነው አለ? ሌባ ነው፣ ወንበዴ ነው። ከዚህ ሌባ ነጣቂ ተኩላ ከክፉ ከጨለማው ስራ ከክፋት ከአመፅ ሁሉ ልናመልጥበት የምንችለው ይሄ እውነተኛውን እረኛ ስንደገፍ ነው። መልካሙን እረኛ በእውነተኛው በር ስንገባና ስንወጣ ነውና አመሰግናለሁ። እግዚአብሔር ይመስገን። ይህን የምህረት ዙፋን ባለበት መጥቶ ተገኝቶ ከዚህ ጸሎት የማይካፈል ከዚህ ቃል የማይሰማ በእውነት ሕይወት እንዳለው አትቁጠሩት። ለዚህ ነው በዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 23 ላይ ሲናገር እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣
የሚሰሙት በሕይወት ይኖራሉ ይላል። እግዚአብሔር ይመስገን። ይኸው እየሰማችሁ ነው፣ በሕይወት ትኖራላችሁ። ሰምቶ በሕይወት ይኖራል። የማይሰማ ግን ሙታን ተብሎ ይጠራል። የእግዚአብሔር ድምፅ የሌለው የእግዚአብሔር ቃል የሌለው የእግዚአብሔር ቃል የሌለው ሕይወት ስለሌለው በሕይወት መኖር አይችልም። ሙታን ተብሎ ነው የሚጠራው። ስለዚህ መልካም እረኛ ይሄ ነው። እውነተኛው እረኛ ይሄ ነው። ስለዚህ የምትደክሙት የምትወጡት ይህን ቃል ሰምታችሁ በሕይወት እንድትኖሩ፣ በሰላም እንድትኖሩ፣ በፍቅር እንድትኖሩ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። አምላካችን የተመሰገነ ይሁን። አያችሁ። ስለዚህ የምሕረት ዙፋን አለ፣ የጸጋ ዙፋን አለ። እንግዲህ ምሕረት በሚያስፈልገን ጊዜ፣ በጨነቀን ጊዜ፣ በተቸገርን ጊዜ፣ መሄጃ ባጣን ጊዜ ወደ እግዚአብሔር መተን የጸጋ ዙፋን የሚባል አለ፣ የምሕረት ዙፋን አለ፣ የቸርነት ዙፋን አለ፣ የፍቅር ዙፋን አለ፣ በፍቅር የሚያይ አለ። አዎ ሰው መሆን ያስፈለገው እኮ የሰው ልጆችን በምሕረት ዙፋን በምሕረት አይኖቹ ላይ ነው። ስለዚህ ምሕረት በሚያስፈልገን ጊዜ፣ ይቅርታ በሚያስፈልገን ጊዜ፣ በተረበሽን ጊዜ፣ ጽድቅ ኃጢአት በተሰማን ጊዜ፣ ፍርሃት ባለን ጊዜ፣ በተጨነቅን ጊዜ ወደዚህ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ክብር ለእግዚአብሔር ለአምላካችን ይሁን። ወደዚህ ወደ ጸጋው ዙፋን የምሕረት ዙፋን አለ። ለዚህ ነው መዝሙረኛው ሲናገር ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ ያለው። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በእውነት አምላካችን ይመስገን። አዎ አሁን በሀገራችን ላይ በመላው ኢትዮጵያ ላይ የእግዚአብሔር ምሕረት ያስፈልገናል፣ የእግዚአብሔር ይቅርታ ያስፈልገናል፣ ቸርነቱ ያስፈልገናል። ቃሉን እንድንሰማ የጸጋው ዙፋን መቅረብ ያስፈልገናል። ወደ ምሕረቱ ዙፋን እንድንቀርብ ያስፈልጋል። በምሕረቱ ዙፋን እንድንጠለል ያስፈልጋል። በጸጋው ዙፋን እንድንጠለል ያስፈልገናል። እግዚአብሔር የተመሰገነ ይሁን። አምላካችን የተመሰገነ ይሁን። እንደ አምላካችን ያለ ማን አለ? አምላካችን ክብርና ምስጋና ይግባው። በእውነት ከዚህ ሆናችሁ ቃሉን የምትሰሙ ብርቶች፣ ጽኑዓን፣ ኃያላን ናቸው። በእውነት ነው የምነግራችሁ። እግዚአብሔር ቸር አምላክ ስለሆነ፣ ምሕረቱ የበዛ አምላክ ስለሆነ፣ እውነተኛ እረኛ ስለሆነ፣ እውነተኛ መምህር ስለሆነ ለዚህ ነው አያችሁ እግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ሲናገር እውነትም መንገድም ሕይወትም እኔ ነኝ፣ ከእኔ በቀር ወደ አብ የሚገባ የለም ይላል። አያችሁ እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ይላል። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ይመስገን። ስለዚህ እውነት ነው እንኖርበት፣ መንገድ ነው እንሄድበት፣ ሕይወት ነው በዚህ ሕይወት እያጣጣምን ከእግዚአብሔር ከሞት ወደ ሕይወት እንሻገርበት። ይሄ ነው ዋናው ትልቁ ትርጉም። ዋናው ትልቁ ትርጉም በዚህ ሕይወት መኖር ነው። አለበለዚያ ግን የእግዚአብሔር ቃል ከሌለን ቅድም እንደነገርኳችሁ ሙታን ተብለን ነው የምንጠራው። ከሞት ወደ ሕይወት የተሸጋገርንበት፣ ከጨለማ ወደ ብርሃን የተገለጥንበት፣ እግዚአብሔር በብርሃኑ የጠራን፣ በብርሃን እንድንኖር የረዳን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስለዚህ እውነተኛ ቸር ጠባቂ እኔ ነኝ፣ እረኛው እኔ ነኝ እያለ ነው በመዝሙር 90 ሲናገር ዘያድር በረድኤተ ልዑል ወይነብር ሰማያዊ ብሎ እግዚአብሔር ለእግዚአብሔር የሚል አለና ምንድን ነው ማለት? በልዑል መጠጊያ የሚኖር ሁሉም በሚችል ጥላ አምላክ ውስጥ ያድራል ነው የሚለው። በዚህ እረኛ መኖር ማለት በልዑል ውስጥ ጥላ ውስጥ ማደር ነው። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ በእርሱ እታመናለሁ፣ እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃል፣ በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ፣ እውነት እንደ ጋሻ ይከብብሃል፣ ከሌሊቱ ግርማ በቀን ከሚበረው ፍላጻ ከክፉ ከቀትር ጋኔል በጨለማ ከሚሄድ ክፉ ነገር ያድንሃል። በአጠገብህ 1000 በቀኝ 10,000 ይወድቃሉ ነው የሚለው። በማን የሚኖር? በልዑል መጠጊያ የሚኖር እግዚአብሔር ይመስገን። በልዑል መጠጊያ የሚኖር የትኛውም ጨለማ፣ የትኛውም የዲያብሎስ ሥራ፣
የትኛውም የክፋት ሥራ ሊያገኛቸው አይችልም። ለምን ቢባል እውነተኛው እረኛ እውነተኛው የበጎች በር እኔ ነኝ። በዚህ በር የሚገባ ይገባል፣ ይወጣል፣ መሰማሪያም ያገኛል ነው የሚለው። ምክንያቱም ይሄ እውነተኛ በር መግቢያ ነው፣ መውጫ ነው፣ መኖሪያ ነው። እግዚአብሔር ይመስገን። እውነተኛው በር ይሄ ነው። እውነተኛው በር የድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ በር ነው መግባት መውጣት የሚያስፈልገን። ሌባው ግን ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ነው የተባለው። ከአጥፊው ማምለጥ የምንችልበት የማምለጫ አለታችን ማምለጥ ከሰይጣን እስራት፣ ከዚህ ከሚወራው ወሬ፣ ከአጥፊው ከየትኛውም ከስጋ ለባሹም ከክፋት ከመንፈሳዊ ሰራዊት ጋርም ልናመልጥበት የምንችለው በዚህ የበጎች በር በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ቸር አምላክ ነው። ለዚህ ነው እንግዲህ ምሕረት በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ያለው። አሁን የጸጋ ዙፋን ነው ያለው፣ የምሕረት ዙፋን ነው ያለው፣ የይቅርታ ዙፋን ነው ያለው። ስለዚህ በዚህ ምሕረት በዚህ ይቅርታ ሁላችን እውነተኛውን በር የሆነውን መግቢያ መውጫ የሆነውን የበጎች እረኛ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን እየተከተልን እንድንኖር ይርዳን። በቃሉ መኖር እንድንችል ይርዳን። በእውነት የሚወደ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም መኖሪያ እናደርጋለን ያለ አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ በምሕረቱ እጆቹ ይዘርጉልን፣ የይቅርታ እጆቹ ይዘርጉልን። ለሀገራችን ሰላም ይስጣት። በእውነት አዎ እግዚአብሔር ይመስገን። እውነተኛ የበጎች በር እሱ ነው። በእውነት እረኛው ይከፍትለታል። በጎች ድምፄን ያውቃሉ ነው የሚለው። በእውነት ድምፁን ልትለዩ ይገባል ክርስቲያኖች። አዎ የሚጠራ የእረኛችሁን ድምፅ ለዩ። ዛሬ በተለያየ መልኩ ሾልከው የሚገቡ በሌላ በር የሚገቡ ተኩላዎች የበዙበት ጊዜ ስለሆነ የእውነተኛውን እረኛ ድምፅ መለየት ያስፈልጋል። የእውነተኛውን እረኛ ድምፅ ለመለየትና ለመስማት ደግሞ ምን ያስፈልጋል ማለት ነው? ቃሉን ማወቅና መረዳት ማወቅ ያስፈልጋል። የእግዚአብሔር ቤተሰቦች ይሄ ነው ወንጌል፣ ይሄ ነው የምስራች፣ ይሄ ነው ሕይወት። በዚህ ቃል መኖር ነው የእግዚአብሔር ቃል ማለት ነውና አሁን ያላችሁበትም ድካም ስላለ ብዙ ጊዜም ላቆያችሁ አልፈልግም። እኔ ይህችን መልእክት ላስተላልፍ ነው የተገኘሁትና ስለሰማችሁኝና ስላዳመጣችሁኝ የመምህራን አምላክ እግዚአብሔር ያቆይልን። ከጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ወደ መምህራችን ወስዳችኋለሁ። ለመምህራችን ለመምህራን ቃላት ያሰማሉ። ስለዚህ ቀጣይችን የሚለው ጌታ መድኃኒዓለም ኢየሱስ ክርስቶስ ስላት በተናገረው ቃል ተነስተ በመሰንበቱ ምዕራፍ 10 እግረኛ ዳዊት በመዝሙር 79 ቁጥር 1 መነሻ አድርገው ጥቅሶችን ይጠቅሰዋል፣ አስተምረውናል። በረከትና ጸጋን እግዚአብሔር አምላካችን ያድለን። እናቶች አባቶች ይሄ አንቀጸ